ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ አለሙ ነኝ። በቅድሚያም ዋና ዋናዎቹን እነሆ። በሪፖርቶች ላይ ከተመሰረተ የግምገማ ስርዓት በተጨማሪ የመስክ ጉብኝት ማድረግ ለቀጣይ የተሻለ ውጤት ለማምጣት ፋይዳው የጎላ መሆኑን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። የቦንጋ ዩኒቨርሲቲ ከመማር ማስተማር ስራ ባሻገር በበርካታ የልማት መስኮች በውጤታማነት እየሰራ ስለመሆኑ ተነገረ። በየዓመቱ ህዳር 29 ቀን የሚከበረው የኢትዮጵያ ብሔር ብሔረሰቦች ቀን በቦንጋ ከተማ አስተዳደር በአዲዮና ሳይለም ወረዳዎች ተከበረ። ጤናማ የአሰሪና ሰራተኛ ግንኙነት እንዲኖርና በሁሉም የሥራ ዘርፎች የተሰማሩ ሰራተኞች ደህንነታቸው ተጠብቆ ምርታማ መሆን በሚችሉበት ሁኔታ ላይ እየሰራ መሆኑን የኢፌድሪ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ገለጸ። የሚሏቸው ከዜናዎቻችን መካከል የዋና ዋናዎቹ ርዕሶች ናቸው። አሁን ወደ ዝርዝሩ አልፈናል። በሪፖርቶች ላይ ከተመሰረተ የግምገማ ስርዓት በተጨማሪ የመስክ ጉብኝት ማድረግ በቀጣይ የተሻለ ውጤት ለማምጣት ፋይዳው የጎላ መሆኑን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። በጌምቦ ወረዳ ሃማኒ፣ ሾቻ እና ጎጀብ ቀበሌዎች በተደረገ የመስክ ጉብኝት መሻሻሎች ታይቷል ብሏል ጽሕፈት ቤቱ። ማርሸት ሰይፉ ተጨማሪ አለው። ጉብኝቱም በሾቻ ቀበሌ እየተሰራ የሚገኘውን የገጠር ኮሪደር ልማትና በትምህርት ተቋማት በመኸር የለማ ስንዴ፣ ባቄላና አተር ሌሎች ሰብሎችም ተመልክቷል። በአማኒ ቀበሌ በአርሶ አደር ማሳ በመገኘት ከመደበኛ እርሻ ባሻገር በሜካናይዜሽን እየለማ የሚገኘውን የበጋ ስንዴ እርሻ ያለበት ደረጃም የጉብኝት አካል ሆኗል። በሾቻ ቀበሌ የሌማት ትሩፋት ዘርፍ በወተት ላም በ350 አርሶ አደሮችና በዶሮ እርባታ ከ600 በላይ አርሶ አደሮች በመቀናጀት እየሰሩ መሆናቸውን የቀበሌው አስተዳዳሪ አቶ መላኮ ማሙ ገልጿል። በመኸር ሰብል ማህበረሰቡ ጤፍ፣ ባቄላ፣ አተር፣ በቆሎና ሌሎች ሰብሎችን እያመረቱ መሆናቸውን የገለጹት አቶ መላኩም ለወረዳና ለዞን መንግስት የመንገድ ልማት ጥያቄ ከህዝቡ እየተነሳ መሆኑንም ተናግረዋል። በሾቻ ቀበሌ የጋንጃ ህዋስ፣ ጫታ 2 ህዋስና ዋሻ ህዋስ፣ በሃማኒ ቀበሌ በበየሞ ቀበሌ በሺችብ 3 ህዋሶች ውስጥ የሚደረጉ የፓርቲ እንቅስቃሴዎችም መመልከት ተችሏል። የከፋ ዞን ረዳት የመንግስት ተጠሪ አቶ ታከለ ታምሩ እንዳሉት ቀደም ሲል እየተሰሩ ያሉ የልማት ስራዎችን ከሪፖርት ባሻገር በተጨባጭ መኖራቸውን ለማረጋገጥ አስፈላጊውን ድጋፍና ክትትልም ለማድረግ ታስቦ እየተደረገ ያለ መልከታ መሆኑንም ገልጿል። በመኸርና በበጋ ስንዴ መልካም እንቅስቃሴ መኖሩን የገለጹት አቶ ታከለ በሌማት ትሩፋት አርሶ አደሩ ወደ ተግባር ማስገባት ላይ ቀሪ ስራዎችም ሊሰሩ እንደሚገባም ተናግሯል። የመሬት ሀብትን በመጠቀም በግብርና ዘርፍ ማህበረሰቡ ከባለሙያ ጋር በመቀናጀት ወቅታዊ የኑሮ ውድነት ለመቀነስ መሰራት እንዳለበትም አስገንዝቧል። በዕለቱም በተደረገው ጉብኝት በፓርቲ መሪነት የተሰሩ ስራዎች በጠንካራና ደካማ ጎን መልከታ የተደረጉ መሆኑን የገለጹት የወረዳው መንግስት ዋና ተጠሪ አቶ አጥናፉ ጌታቸው በቀጣይ ጊዜያቶች የታዩ ክፍተቶችን ለማረም መስራት እንደሚያስፈልግም ጠቁሟል። በወረዳው በግብርና ዘርፍ በሌማት ትሩፋትና በበጋ ስንዴ የአርሶ አደሩ እንቅስቃሴ በሃማኒና በሾቻ ቀበሌ የታዩ ተግባራት ሊበረታታ እንደሚገባም ገልጿል። በሾቻ ቀበሌ አርሶ አደሩ በመኸርና በበጋ የሚያለሟቸው የግብርና ምርቶች ወደ ገበያ ለማውጣት የመንገድ ችግርን እንደሚፈታም አቶ አጥናፉ ጌታቸው ገልጿል። የቦንጋ ዩኒቨርሲቲ ከመማር ማስተማር ስራ ባሻገር በበርካታ የልማት መስኮች በውጤታማነት እየሰራ ነው። ዩኒቨርሲቲው በትምህርት በጤናና በግብርና ስራዎች ዙሪያ ከባለድርሻ አካላት ጋር ምክክር አካሂዷል። ጽዮን ታደለ ከተመሰረተ 6 ዓመት የሆነው የቦንጋ ዩኒቨርሲቲ ከመማር ማስተማር ስራ ጎን ለጎን ከ21 በላይ የሚሆኑ ፕሮጀክቶችን ቀርጾ እያከናወነ ይገኛል። ከነዚህም ውስጥ የወተት ላምና ዝርያ ማሻሻያ፣ የቦንጋ በግ ዝርያ ማሻሻያ እንዲሁም የተለያዩ ቅመማ ቅመም ይገኙበታል። በመሆኑም እነኚህን ተሞክሮ ለማስቀጠል ከክልል እስከ ወረዳ ያሉ ባለድርሻ አካላትን ያካተተ ውይይት አካሂዷል። በዚሁ መድረክ የተገኙት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ እንደገለጹት ዩኒቨርሲቲ በትምህርት በግብርና በጤናና በቱሪዝም የማህበረሰቡን ችግር ለመቅረፍ በክልሉ ብሎም ለሀገርና ለዓለም የሚጠቅም የምርምር ስራ እየሰራ እንደሚገኝ ገልጸዋል። አክለውም ከመማር ማስተማር ስራ ባሻገር የመንግስትን እጅ ብቻ ከመጠበቅ ያሉ ቦታዎችን በማልማት ተጨማሪ የገቢ ምንጭ ማግኘት መቻሉንም ተናግረዋል። ከውይይቱ ተሳታፊዎች መካከል ያልነጋገርናቸው በሰጡት አስተያየት የአካባቢውን ማህበረሰብ ህይወት የሚቀይሩ ተግባራትን በማከናወን በዓለምና በሀገር ደረጃ እውቅና ያገኘ ተቋም በመሆኑ የዛሬው መድረክ የዩኒቨርሲቲውን ተሞክሮ በመቅሰም አካባቢያችንን ለመቀየር የሚያስችል አቅም የሚገነባ መሆኑንም ገልጸዋል። ስሜ ገወባ መጫ ነው። የስራ ድርሻዬ የከፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ ነኝ። የዛሬ መድረክ ያው ቦንጋ ዩኒቨርሲቲ ላይ እጅግ በጣም የተቀናጀ ኃይል ከተለያዩ ተቋማት በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ውስጥ ያሉ ዋና የትኩረት ኤሪያ ወይም የትኩረት
የእይታ አካባቢ የሆኑ ተቋማትን ቦንጋ ዩኒቨርሲቲ እንግዲህ እንደሚታወቀው በጋራ እንችላለን የሚል መንፈስ ያለው ተቋም ከመሆኑ አንጻር በጋራና በተቀናጀ ሁኔታ ከባለ ድርሻ አካላቶቻችን ጋራ ውይይት ማድረግ አለብን ብሎ ትኩረት አድርጎ ያው የአንድ ዩኒቨርሲቲ በአንድ ማህበረሰብ ውስጥ ከተቋቋመ በኋላ ትልቅ ዓላማ የሚያደርገው ማህበረሰቡን ማገልገል የሚችል የትምህርት የጥናትና ምርምር ውጤቶች የትምህርት ውጤታማነት ጥናትና ምርምርን መሰረት ያደረገ ማህበራዊ አገልግሎት ኢኮኖሚው እንዴት ያድጋል ብሎ የሚተነትን ተቋም እንደመሆኑ በቅርብ ጊዜ ከተፈጠሩ ወይም የአራተኛ ትውልድ ዩኒቨርሲቲ ከሚባሉት ዩኒቨርሲቲዎች ውስጥ ሆኖ በአፍሪካ ደረጃ ብቻም ሳይሆን በዓለም በትላልቅ የትምህርት ተቋማት የሚታወቁ ትላልቅ ስራዎችን እየታወቀ እዚህ ማህበረሰብ ውስጥ እንደሚታወቀው ዩኒቨርሲቲዎች ዓለም አቀፋዊ ናቸው። እይታቸው ዓለም አቀፋዊ ነው። ዓለማቸውም ግባቸውም ዓለም አቀፋዊ ቢሆንም እንኳን ከተቀመጡበት ማህበረሰብ አካባቢ ላይ መሬት ላይ ሊታይ የሚችል አገልግሎት ሰጥቶ መሬት ላይ ያለው ተግባር ደግሞ ምስክር ሲሰጣቸው ትላልቅ እይታዎችና እውቅናዎችን የሚያገኙ ከመሆናቸው ጋር ተያይዞ ይህንን ማህበረሰብ ማገልገልን መሰረት ያደረገ ተቋም ነው ማለት ነው። እኔ አክሊሉ አሰፋ የካፋ ዞን ጤና መምሪያ ኃላፊ ነኝ። ዛሬ ቦንጋ ዩኒቨርሲቲ ጋባዥነት ከክልሉ ከተለያዩ ዞኖች የመጡ የተለያዩ መዋቅር ላይ ያሉ የስራ ኃላፊዎች ናቸው ዛሬ እዚህ የተገኙት። ከጤና፣ ከትምህርት፣ ከግብርና የሚመለከታቸው ባለድርሻ አካላት ከዩኒቨርሲቲዎችም ከተለያዩ ዩኒቨርሲቲዎችም ጭምር እዚህ ዛሬ ተገኝተዋል። እንግዲህ ዩኒቨርሲቲው መጀመሪያ ሲቋቋም አልሞ ወይም ራዕይ አድርጎ ለመስራት ያሰባቸውን ነገሮች እያሳካና ከዚህ ደግሞ አንዳንድ ተሞክሮዎችን ወስደን ወደ የአካባቢዎቻችን እንድንቀይር ለማድረግ ነው የዛሬን መድረክ የተፈጠረው። አክለውም በትምህርት በጤናና በግብርና ዘርፍ ያሉ ችግሮችን በመቅረፍ ረገድ እያደረገ ያለው አስተዋጽኦ እንዳለም አብራርተዋል። ተፈሪ ታደሰ እባላለሁ። የካፋ ዞን ትምህርት መምሪያ ኃላፊ ነኝ። ቦንጋ ዩኒቨርሲቲ አጠቃላይ በክልል ውስጥ ያሉ የትምህርት የግብርናና የጤና ሴክተሮችን በተለይ ማህበራዊና ኢኮኖሚ ዘርፍ ቀጥታ ከማህበረሰቡ ጋር ትስስር ያሉ ተቋማትን ጠርቶ ያለውን የስራ አፈጻጸም ላይ ውጤትና ለውጥ ለማምጣት ይጠራል። በዚህም ቦንጋ ዩኒቨርሲቲ በእነዚህ ዘርፎች የሰራቸው በርካታ ነገሮች አሉ። ለምሳሌ በትምህርት ዘርፍ ላይ ቦንጋ ካፋ ዞንን ቦንጋ ዩኒቨርሲቲ በርካታ ድጋፎች ያደርጋል። ከዛ ውስጥም ዘንድሮ ከዚህ ቀደም ባልነበረ ሁኔታ የ12ኛ ክፍል ተማሪዎች አድረው የሚማሩበትን ተቋም እንዲፈጠር ቁሳቁስ የትምህርት ቁሳቁሶችን በመደገፍ በይፋ ባለፈው ጥቅምት 17 እንደዚህ አካባቢ ተማሪዎች እንዲጀምሩ ሆኗል። ስለዚህ ቦንጋ ዩኒቨርሲቲ ከዚህ በፊትም በትምህርት ሴክተሩ ተማሪዎችን እስከ ታችኛው መዋቅር ትምህርት ቤት ድረስ እየሄደ ያስተምራል፣ ያበቃል። እዛ ውስጥ ላይ ከቦንጋ ዩኒቨርሲቲ እዚህ የተጠሩ የትምህርት ሱፐርቫይዘሮች፣ ርዕሳነ መምህራን፣ የትምህርት ባለሙያዎች ምን ትምህርት ወስደው አሁን ያለውን የትምህርት ስብራት እንዴት መጠገን ይችላሉ የሚለውን ነገር ለሰን እንድንወስድ ነው የተፈለገው እንጂ ቶታሊ ቦንጋ ዩኒቨርሲቲ አሁን ባለው ብቃቱና ሁኔታው የራሱን ተልእኮ እያሳካ ነው። ከሱ ስር ያሉ ተቋማት በዛ ደረጃ ተልእኳቸው ማሳካት ካልቻሉ እንደ ሀገር መሻገር አንችልም። እንደ ሀገር መሻገር ካልቻልን ደግሞ ቦንጋ ዩኒቨርሲቲ ብቻውን ምንም ሊሆን አይችልም ማለት ነው። በመጨረሻም በክልሉ የሚገኙ የ12ኛ ክፍል ፈተና ወስደው ጥሩ ውጤት ያስመዘገቡ ተማሪዎች በስራ አፈጻጸማቸው ጥሩ ውጤት ላስመዘገቡ ሴክተር መስሪያ ቤቶች የኮምፒውተር ሽልማት ተበርክቷል። በውይይቱ የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ፣ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል አስተዳዳሪና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው፣ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም፣ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደን ጨምሮ ከፍተኛ የክልል የዞንና የወረዳ አመራሮች እንዲሁም ባለድርሻ አካላት ተሳትፈዋል። በየዓመቱ የሚከበረው የኢትዮጵያ ብሔር ብሔረሰቦች ቀን ህብረ ብሔራዊ አንድነትን ለማጠናከር ጉልህ ሚና እንዳለው ተገለጸ። ሀገራዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ህዳር 29 ቀን ለ19ኛ ጊዜ ከሚከበረው የኢትዮጵያ ብሔር ብሔረሰቦች ቀን አስቀድሞ በቦንጋ ከተማ አስተዳደር በዓሉ ተከብሯል። ዘገባው የባልደረባችን ሰለሞን ተሰማ ነው። ምህረት ማሞት አቀርበዋለች።
የመክፈቻ ንግግር ያደረጉት የቦንጋ ከተማ አስተዳደር ዋና አፈ ጉባኤ አቶ አጥናፍ ወልደ ጻድቅ እንደተናገሩት በ2017 ዓመተ ምህረት ለ19ኛ ጊዜ የብሔር ብሔረሰቦች ቀን ስናከብር እንደ ሀገር ብዙ ተግዳሮቶችን በማለፍ መሆኑን ገልጸው ልዩነታችን ወደ ጎን በመተው አንድነታችንን የሚያጠናክሩ ነገሮችን በመያዝ የተጀመረውን የብልጽግና ጉዞ እውን እንዲሆን ሁሉም የበኩሉን አስተዋጽኦ ማበርከት እንዳለበትም ተናግረዋል። በማስከተልም ሀገራዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ህዳር 9 2017 ዓመተ ምህረት ለ19ኛ ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦች ቀን በዓልን በማስመልከት የቦንጋ ከተማ አስተዳደር አቃቤ ሕግ አቶ ዘሪሁን አሰበ የህብረ ብሔራዊ ፌዴራል ስርዓት በኢትዮጵያ ተግዳሮቶችን የመፍትሄ አቅጣጫዎች በሚሉና ሌሎች ላይ በሰፊው ሰነድ አቅርበዋል። በቀረበው ሰነድ ላይም የውይይቱ ተካፋዮች ሀሳብ አስተያየታቸውን የሰጡ ሲሆን በየዓመቱ የሚከበረው የብሔር ብሔረሰቦች ቀን የህብረተሰቡን አንድነት የሚያጠናክር መሆኑን ተናግረው በበዓሉም ሁሉም ብሔር የራሱን ባህል ታሪክና ቅርስ እንዲሁም አለባበስን ለሌላው ብሔረሰብ የሚያስተዋውቅበት ስለሆነም እርስ በርስ ለመታወቅ መንገድ የሚከፍት በዓል እንደሆነም ተናግረዋል። ከመድረኩ ተካፋዮች ለተነሱ ሀሳብ አስተያየቶችም የመድረኩ መሪዎች ሀሳባቸውን አጋርተው ውይይቱ ካበቃ በኋላም የውይይቱ ተካፋዮች በዓሉን በተመለከተ የሚከተለውን ብለውናል። በዓሉ አከባበር በጣም ጥሩ ነው። በዚህ ከተማ ዛሬ ሁላችንም በዚህ በዓል ላይ ታደም ነው። እንግዲህ የ19ኛውን የብሔር ብሔረሰቦችን የበዓል ዝግጅት በተመለከተ ያንን በዓል አንስተን ፓናል ውይይት ላይም የተሳተፍን ነው ያለ ነው። በዓሉ በጣም ጥሩ ነው። ሰዎችም የተከፋፈሉ ነው። ሁሉ የህብረ ብሔራዊ አንድነትን ለማጠናከር ለህብረተሰቡና ጉዳይ ከሚመለከታቸው አካላት የሚጠበቀውንም አንስተዋል። እንግዲህ በመጀመሪያ ከህብረተሰቡ የሚጠበቀው ነገር ምንድነው? አንደኛ በሀገሪቱ ውስጥ ያለውን የህብረ ብሔራዊ አንድነትን የሚያጠናክር ህገ መንግስት ነው። ስለ ህገ መንግስቱ በጣም ሊያቅ ይገባል፣ ሊረዳም ይገባል። ሁለተኛ ደግሞ በተለይ በሀገሪቱ ውስጥ ያለውን በህብረ ብሔራዊነትን አንድነትን የሚያጠናክሩ ምንድነው መከባበር፣ መቻቻል ነገሮችን ተግባራዊ ማድረግ ያስፈልጋል። እያንዳንዱ ዜጋ የተባለ ሰው ያንን ተግባራዊ ማድረግ ሲጀምር አንዱ የአንዱን እምነት አንዱ የአንዱን ብሔር እያከበረ ሲመጣ በዛ ውስጥ መቻቻሎችም ይመጣሉ፣ መከባበሮች ይመጣሉ። እነዚህ ባሉበት ደግሞ ሰላም ብቻ ነው የሚገኘው። ሁለተኛ ከመንግስት የሚፈለገው ነገር ምንድነው? ህገ መንግስትን በትክክል መሬት ላይ ማውረድና ለህብረተሰቡ አዌርነስ በመፍጠር ግንዛቤ ፈጥሮ እያንዳንዱ ተግባራዊ እንዲያደርግ መከታተል፣ መቆጣጠር፣ ህግን ማስከበር ስራዎችን የመንግስት ድርሻ ነው ብዬ ገምታለሁ። የቦንጋ ከተማ አስተዳደር ምክር ቤት አፈ ጉባኤ አቶ አጥናፍ ወልደ ጻድቅ በበኩላቸው በዓሉን በተመለከተም የሚከተለውን አጋርተዋል። በዓሉ ያው በኢትዮጵያ ደረጃ ለ19ኛ ጊዜ ነው ህዳር 29 ላይ በያዝነው ዓመት በደቡብ ኢትዮጵያ አርባ ምንጭ ከተማ ላይ ያው ማጠቃለያው እንደ ሀገር ይከበራል። እኛም እንደ ብሔር ብሔረሰቦች ውስጥ አንዱ እንደመሆናችን የዘንድሮ ደግሞ መሪ ቃሉ ሀገራዊ መግባባት ለህብረ ብሔራዊ አንድነት ነው የሚለውና እስካሁን ኢትዮጵያ የመጣችበት መንገድ አለ። ብዙ ተግዳሮቶችም እየገጠሙትም ቢሆን ያው አንድ ሀገር ናት ያለችን ኢትዮጵያ ናት። ኢትዮጵያን በመግባባት ነው ማስቀጠልም የምንችለውና አላማው የብሔር ብሔረሰብ ቀንም ሲከበር ምክንያት ያለው ማለት ነው። ምክንያቱም አንዱ የኔ ብቻ የሚልበትም አይደለም፣ ሌላው ደግሞ ተቆርጦ የሚጣልበትም አይደለም። በጋራ ተግባብተን እችን ሀገር ብዙ ታሪክ ያላት የስልጣኔ ባለቤት ነች። ይሄን በእኛ መቆራቆዝ ወደ ኋላ የኋልዮሽ ጉዞ ላይ ሲሄድ የነበረውን አሁን ከለውጡ ወዲህ እጅግ በጣም የህብረ ብሔራዊ አንድነቱ የተጠናከረ ነው የመጣ ያለው። ውስን የሆኑ ግጭቶችን ውስን የሆኑ አለመግባባቶችንም በዚሁ ላይ እየፈታን መሄድ አለብን በሚል አግባብ ነው። ከዛም ባለፈ ምናልባት እንግዲህ ብዙ ብሔር ብሔረሰቦች ነው እኛ ከዓለምም የምንታወቀው ብዙ ብሔር ብሔረሰቦች ውበት ነው። ያው አንዱ የአንዱን ሼር እያደረገ ይሄኛው ባህል ላይ በተለይ የሚታየው እሴቶቻችን፣ ባህሎቻችን አንዱ ለአንዱ ሼር የሚያደርግበትና እጅግ በጣም በአማረ ሁኔታ አንድነታችን ተሳስረን ለሀገራችን አስበን እናሳልፍበት በዓል በመሆኑ ነው። ያው እንደ ቦንጋ ከተማ እኛ ጥቅሉን በከተማ ደረጃ ዛሬ እያከበርን ነው። ስናከብር ደግሞ ከሁሉም ማህበራዊ መሰረቶች ፌዴራል ስርዓቱ ምንድነው ለኛ የጠቀመው ተግዳሮቱ ምንድነው የሚለውን ጥያቄና መልስም ጭምር በተማሪዎቻችን ከታች የሚወጡ ተማሪዎችም ስለ ፌዴራል ስርዓት አንዳንዶቹ ፌዴራል መኖር የለበትም የሚልም አንዳንድ አልፎ የሚሰማውን፣ በሌላ በኩል ደግሞ አይ
የኔ ማንነት እንጂ የሌላ ማንነት አስፈላጊ አይደለም፣ እኔ አልፈልግም የሚለውንም ይሄን እያስተማርን እየቀረጽን መሄድ አለብን ተብሎ የተያዘውን ፕሮግራም ያው እኛም በእኛው እንደ ብሔር ብሔረሰቦች ውስጥ አንዱ እንደመሆናችን ዛሬ በዚህ ልክ ነው ያከበርን ያለነው። በዓሉን በየዓመቱ ማክበር ብዙ ፋይዳ እንዳለው የተናገሩት አቶ አጥናፍ ወልደጻድቅ በዓሉን በየዓመቱ ማክበር ብዙ ፋይዳ እንዳለውም አክለዋል። እጅግ በጣም ትልቅ ፋይዳ ነው ያለው። አሁን እንግዲህ ወደ 80 እና ከዛ በላይ ብሔር ብሔረሰቦች ነው በኢትዮጵያ ውስጥ ያሉትና አሁን በየጊዜ እየጎለበተ የተስተካከለ ጥሩ ደረጃ ላይ እየደረሰ ያለው እኔ የሌላኛውን ኢብን እንኳን በቋንቋ ብንለያይ የሚያስተሳስረን እንጂ የበዛ ያለው የሚያለያየን ነገር እንደሌለ በዚህ በዓል ብቻ አይደለም ታችም ማህበረሰቡ ዘንድ ይሄኛው አሁን እኛ እንደ ከተማና ክብር እንጂ ታችም በደንብ ተገንብቶ ነው የመጣውና ይሄን ትውልዱ ይዘው የሚቀጥል ከሆነ ፋይዳው ይበልጥ የጎላ ነው የሚሄደው። ምክንያቱም ኢትዮጵያ እንግዲህ አሁን ካሳለፍናቸው ጊዜያቶች ውስጥ ብዙ ግጭቶች አሳልፈናል፣ ብዙ ችግሮችን አሳልፈናል። መጠራጠሩ ነበረ። አንዱ የአንዱን ሰው ከመሆንም ያፈነገጠ ሁሉ እስኪከሰት ድረስ የነበረውን በዚህኛው ይሄ በብሔር ብሔረሰቦች ቀን አንዱ ብሔር የአንዱን ምናልባት ቋንቋ በለያየው በባህልም በምንም ለአንዱ ውበት ነው፣ የአንዱ ባህል ለአንዱ ውበት ነው። እንዲሁ ተያይዞ የመሄዱን ጉዳይ እያሰረጹ አሁን የደረስንበት መልካም የሚባል ተግባር ላይ ነው አሁን ያለነው እና አንድነታችን የጎለበተ ነው። በተለይ በዚህ በለውጡ መንግስት በጣም ተሳስበን ኢትዮጵያን ወደ ፊት ማሻገር አለብን የሚል እየታዩ ያሉ ትልልቅ ለውጦች አሉ። ይሄ ነው ዋናው ፋይዳ ብለን እንግዲህ አሁን እያከበርን ያለነው። ሀገራዊ መግባባት ለብሔራዊ አንድነት በሚል መሪ ቃል የብሔር ብሔረሰቦች ቀን በከፋ ዞን አዲ ወረዳም ተከብሯል። በላቸው በላይ ከስፍራው ያደረሰንን ዘገባ ምህረት ማሞት አቀርበዋለች። በዓሉ በ28ቱ ቀበሌዎች መዋቅር በተለያዩ ሁኔታዎች ከህዳር 3 ጀምሮ ሲከበር እንደነበረ የአዲ ወረዳ ምክር ቤት ዋና አፈ ጉባኤ አቶ ተካዮ ደራሽ ገልጸዋል። የብሔር ብሔረሰቦች ቀን የተከበረበት አግባብን በተመለከተ ሀገራዊ አንድነትን ለማጽናት የሚያስችል አኳኋን የህዝቦችን ሰላምና አንድነትን የሚያንጸባርቅ እንዲሁም የጋራ እሴቶችን የሚያጎለብት ፕሮግራሞች ላይ በማተኮር እንደተከበረም ገልጿል። ለዚህም የቀጣይ ሀገር ተረካቢ ትውልድ እንዲቀረጽ የተማሪዎች ጥያቄና መልስ ውድድርና ሌሎች መርሃ ግብሮች ሲካሄዱ ነበር ያሉት ዋና አፈ ጉባኤውም የሀገር ግንባታ ከትውልድ ግንባታ ጋር እኩል ስራ እንደ ሀገር እየተሰራ እንዳለ ማክለዋል። ለሀገራዊ መግባባት የዲሞክራሲ ስርዓትን ግንባታ፣ የህገ መንግስት አሰራርን መጠበቅ፣ ብዝሃነትና ተመጋጋቢ ማንነትን መገንባት፣ የቡድንና የግል መብቶችን በተሟላ መልኩ መተግበር ቅድሚያ የሚሰጡ እንደሆነም ተብራርቷል። የዲሞክራሲ ስርዓት ለማልማት የምርጫ ሂደትን ፍትሃዊ ማድረግ፣ መብትና ግዴታን ለሀገራዊ ኃላፊነት የሚጠቀም ዜጋ መቅረጽ እንደሚያስፈልግ ዋና አፈ ጉባኤው ተካዮ ደራሽ ገልጸዋል። እንደ ሀገር ለ19ኛ ጊዜ እየተከበረ የሚገኘው የብሔር ብሔረሰቦች በዓል በወረዳ ደረጃ በህዳር 10 2017 ዓ.ም ማጠቃለያ በካካ ሁለተኛ ደረጃ ትምህርት ቤት በተለያዩ መርሃ ግብሮች እንደሚጠቃልልም ተገልጿል። በመድረኩ የወረዳ አስተባባሪ ኮሚቴ አባላት፣ የወረዳና ቀበሌ አመራሮችና ስራ አስኪያጅ እንዲሁም ሌሎች ባለድርሻ አካላት ተሳታፊ ሆነዋል። በተመሳሳይ ዜና በከፋ ዞን ሳይለም ወረዳ 19ኛው የኢትዮጵያ ብሔር ብሔረሰቦች ቀን ሀገራዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ተከብሯል። የበዓሉም መከበር ተከትሎ ህብረ ብሔራዊው የፌዴራል ስርዓት ተግዳሮቶችና የመፍትሄ ሀሳቦች ላይ መነሻ ጽሑፍ ቀርቦ ውይይት ተካሂዷል። የዘገበው የወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ነው። ተጨማሪውን ተከታትለን እንመለስ። በወረዳው ዋና ከተማ ያዶታ በተከበረው በዚህ በዓል ላይ አጠቃላይ የመንግስት ሰራተኞችና በቀበሌ ደረጃ ደግሞ የ38ቱ ትምህርት ቤቶች የተማሪ ወላጆች ተገኝተዋል። በዓሉ የህዝብ ለህዝብ ትስስር እንዲጠናከር ከማድረግ ባለፈ የዲሞክራሲ ስርዓት ግንባታ በጽኑ መሰረት ላይ እንዲቆምና የአብሮነት መርህ ስር ሰዶ እንዲቆይ ጉልህ ድርሻ እንዳለው የወረዳው ምክር ቤት ዋና አፈ ጉባኤ አቶ ግርማ ከበደ በዚሁ ጊዜ ተናግረዋል። ዋና አፈ ጉባኤ አያይዘውም የአመለካከትና የአስተሳሰብ ተግዳሮቶችን ለመሻገር ሀገራዊ መግባባት በመፍጠር የሀገር ልማትና ፍላጎት፣ እኩልነት፣ ሉዓላዊነትና ሌሎች የቡድንና የግል መብቶች የሚከበሩበት መድረክ መሆኑን አክለዋል። በዚህ ወር መጨረሻ እንደ ሀገር ከሚከበረው የብሔር ብሔረሰቦች ቀን አስቀድሞ በወረዳው በተከበረው በዚሁ በዓል ላይ ህብረ ብሔራዊ የፌዴራል ስርዓት ተግዳሮቶችና የመፍትሄ ሀሳቦች ላይ መነሻ ጽሑፍ ቀርቦ ውይይት ተካሂዷል። በኢትዮጵያውያን ብዝሃነት ውስጥ አንድነትን የሚያጠናክሩና ሀገራዊ እሴቶችና ባህሎችን የዳሰሰ ጽሑፍም ቀርቦ ተመክሮበታል። ህብረ ብሔራዊ አንድነትን በማጠናከር ጠንካራ ሀገረ መንግስት ለመገንባት በሚደረግ ጉዞ የሀሳብ አንድነትንና ተሻጋሪ ህልም አንግበን መገፋፋትና ቂም በቀልን በማስወገድ የጋራ የሆነችን ሀገር ለመገንባት እንዲሁም አካታች የዲሞክራሲ ስርዓትን ለመመስረት የበዓሉ መከበር ጉልህ አስተዋጽኦ እንዳለው የሳይለም ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ ግርማ ሽፈራው አስገንዝበዋል። በአብሮነት
በአብሮነትና በመከባበር ላይ ጽኑ አቋም ያለው ህብረ ብሔራዊውን የፌዴራል ስርዓት በማጠናከር ለህገ መንግስቱ ተገዢ የሆነ ትውልድና ተቋም መገንባት ከሁላችን ይጠበቃል ሲሉ አክለዋል። በዓሉ የአሰራር ሂደቶች ቀጣይነትና ተፈላጊ በሆነው የአስተሳሰብ መርሆች ሰፊና ለተለያዩ የግንዛቤ ክፍተቶች ምላሽ ለመስጠት የሚያስችል ከመሆኑን ባሻገር በችግሮችና በመፍትሄ አቅጣጫዎች ዙሪያ ከሰነዱ ሰፊ ማብራሪያ ያገኙ መሆናቸውን ከበዓሉ ታዳሚዎች መካከል የወረዳው የመንግስት ኮሙኒኬሽን ያነጋገራቸው ተናግረዋል። በክብረ በዓሉ ላይ የተገኙት የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ ምክትል ኃላፊው አቶ አብርሃም አባተ ወቅቱን ተከትሎ ለሚነሱት የህዝብ ጥያቄዎች በየደረጃው ያለው የመንግስት ተቋማት እንደ ችግሮቹ ቅደም ተከተል ምላሽ ለመስጠት በትኩረት እየተሰራ መሆኑን ጠቅሰው ለስኬት የጋራ ተግባቦት መፍጠር አለብን ብለዋል። በመጨረሻም በክብረ በዓሉ ላይ የያዶታ አንደኛ ደረጃና የስማርት አካዳሚ ትምህርት ቤት ተማሪዎች ገንቢና ትምህርት አዘል ግጥሞችን በማቅረብ ለበዓሉ ድባብ ከፍተኛ አስተዋጽኦ ከማበረከት ባሻገር የነገ ሀገር ተረካቢነታቸውን ሚና በተግባር አሳይተዋል። ጤናማ የአሰሪና ሰራተኛ ግንኙነት እንዲኖር በሁሉም የስራ ዘርፎች የተሰማሩ ሰራተኞች ደህንነታቸው ተጠብቆ ምርታማ መሆን በሚችሉበት ሁኔታ ላይ እየሰራ መሆኑን የኢፌዴሪ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ገለጸም። አስተዳደሩ በጡረታ አዋጅ 1268/2014 አፈጻጸም ዙሪያ ከባለድርሻ አካላት ጋር በቦንጋ ከተማ መክሯል። ዘገባው የባልደረባችን አማኑኤል ኃይሌ ነው። ብሩክታይት ብርሃኑ። የኢፌዴሪ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ከ2004 ዓ.ም ጀምሮ በኦሮሚያ፣ ጋምቤላና ደቡብ ምዕራብ ኢትዮጵያ ቅርንጫፍ ጽህፈት ቤቶችን በማዋቀር ለዜጎች የማህበራዊ ዋስትና አገልግሎት እየሰጠ መሆኑ ተመላክቷል። የኢፌዴሪ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስኪያጅ አቶ አባተ ምትኩ በሁሉም ዘርፎች የተሰማሩ ሰራተኞች ደህንነታቸው ተጠብቆ ምርታማ እንዲሆኑ አስተዳደሩ እየሰራ መሆኑን ገልጸዋል። በባለ ድርሻ የውይይት መድረክ የክልሉን ርዕሰ መስተዳድር ወክለው መልእክት ያስተላለፉት የክልሉ ስራና ክህሎት ቢሮ ኃላፊ አቶ ተስፋዬ እንዳሻው መድረኩ በሰራተኞችና አሰሪዎቻቸው መካከል ጤናማ ግንኙነት እንዲሆን በግሉም ዘርፍ ይሁን በተለያዩ ዘርፎች የተሰማሩ ዜጎች አጠቃላይ እዛ ውስጥ ያለው ስራ በአሰሪና ሰራተኞች መካከል ጤናማ ሰላማዊ የሆነ ግንኙነት እንዲኖር ትልቅ ትኩረት ሰጥቶ እየሰራ ይገኛል። ከዚህ ጋርም ተያይዞ በተለይም የግሉ ዘርፍ ለሀገራችን እድገት ያበረከተ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። ከዚህ ጋርም ተያይዞ በተለይም የውጭውን ምንዛሪ ለሀገሪቱ ከማበረከት አልፎ በስራ አጥነት ዘርፍ ላይ አጠቃላይ በዘርፎቹ ላይ በሁሉም መስክ ላይ ዜጎችን የስራ ቅጥር በማስገኘት በጣም ከፍተኛ ድርሻ ያበረከተ ይገኛል። ከዚህ ጋርም ተያይዞ በሁሉም ዘርፎች ላይ ያሉ ሰራተኞች ደህንነታቸው ተጠብቆ በሚሰሩበት ቦታ ላይ በአግባቡ ስራቸውን እንዲሰሩ ትልቅ ኃላፊነት ተሰጥቶ የተሰራ ነው ያለው። በተለይም በሁለቱ መካከል በሚፈጠሩ ጉዳዮች ምንም ችግር ሳይኖር በሰላማዊ መንገድ ለመፍታት ይሄ ደግሞ ትልቁ አስተዋጽኦ አጠቃላይ በኢንዱስትሪው ዘርፍ ላይ የተሰማሩ ዜጎች ምርታማነትን በሚያሳድግ መልኩ ትልቅ ትኩረት ተደርጎ የተሰራ ነው ያለው። ፕሮዳክቲቪቲ እንዲጨምር አጠቃላይ የሰራተኛውን ጤንነት ትልቅ ትኩረት የተሰጠበት ነው። ይሄ ብቻ ሳይሆን እዚህ ላይ የሚሰራው ሰራተኛ በሁሉም መስክ ላይ ከሚያገኘው ለዘላቂ የኑሮ ዋስትና እንዲሆን ደግሞ ለመንግስት ተገቢ የሆኑ ስራዎችን ገቢ ማስገባት አለበት። አንዱ ከሚሰራው ስራ ላይ ግብር መክፈል አለበት። ከዚህ ጋርም ተያይዞ ደግሞ የጡረታ ዋስትናም በዚህ ልክ ማስከበር የግድ ነው የሚሆነውና ለዜጎች ዘላቂ የሆነ ዋስትና እንዲኖር ይሄ በጣም ትልቅ አስተዋጽኦ ያለው ነው። ከዚህ ጋር ተያይዞ ዛሬ ውይይት የምናደርግበት የግል ድርጅት ሰራተኞች የጡረታ አዋጅ 1268/2014 በወጣው ላይ ሁላችንም ተገቢ ግንዛቤ ይዘን ቀጣይ በምንሰራቸው ስራዎች ላይ ሁላችንም የራሳችንን ድርሻ ተግባሩ ይሄ አዋጅ ተግባራዊ እንዲሆን በሁሉም መስክ ተግባራዊ እንዲሆንና ለመንግስት የሚገባው ነገር ለመንግስት ዜጎችን በዚሁ ልክ ተጠቃሚ እንዲሆኑ የራሳችንን ድርሻ ማበርከት አለብን። መድረኩ በሰራተኞችና አሰሪዎቻቸው መካከል ጤናማ ግንኙነት እንዲኖር ለማስቻል እንዲሁም መብትና ግዴታቸውን በአግባብ እንዲወጡ ለማድረግ አስፈላጊ መሆኑን ገልጸዋል። ከባለድርሻ አካላት የሚጠበቀውን ኃላፊነት የገለጹት ደግሞ የአስተዳደሩ ምክትል አስተዳደር አቶ መሰረት ዘለቀ ናቸው። ትልቁ ዓላማው የማህበራዊ ዋስትና ዋና ዓላማ
ዜጎች የተቋረጠ ገቢያቸውን ማስቀጠልና ሲቀጥል ደግሞ በድህነት ወለል ላይ ማስቀጠል ሳይሆን ከድህነት ወለል በላይ ከፍ ብለው እንዲኖሩ እነዚህ በተለይም ተቋማቸውን ያገለገሉ ሀገራቸውን ያገለገሉ ዜጎች ሲነር ዜጎቻችንን ማክበርና ማስከበር ስለሚገባ ይሄ የመንግስትም አንደኛ የኢንዱስትሪውን ሰላም ያረጋግጣል፣ ሁለተኛ ማህበራዊ ፍትህንም ያስከብራል፣ የድህነት ቅነሳውም አካል ነው፣ ከድህነት መውጫ መንገድ ነው። ስለዚህ በዚህ ደረጃ ትልቁ ዓላማችን አሁንም ይሄ መድረክ ራሱ ዋናው ዓላማው የዜጎችን ተጠቃሚነት እና ተደራሽነት የማረጋገጥ ደረጃ ማዕከል አድርገን ርብርብ እንድናደርግ በተለይም ባለድርሻ አካላት በጣም እንዲሳተፉ ነው በጋራ እየተወያየን ያለ ነው። አሁን ክቡራን ተመልካቾች ለሰዓቱ የመራረጥንላችሁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ስፖርትና ሌሎች መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።